ብዙ ጊዜ መኪና ስንገዛም ሆነ ስንሸጥ ስለ ኤር ሰስፔንሽን ቴክኖሎጂ እንጠይቃለን። ለመሆኑ ኤር ሰስፔንሽን ምን ማለት ነው? የአየር ሰስፔንሽን ወይም ደግሞ ኤር ሰስፔንሽን ቴክኖሎጂ በዘመናዊ መኪኖች ላይ የሚገጠም ከባህላዊው የብረት ስፕሪንግ ወይም ደግሞ ኮይል ስፕሪንግ ይልቅ በተጨመቀ አየር ኮምፕረስድ ኤር የሚሰራ የደህንነትና የምቾት ማረጋገጫ ሲስተም ነው። ይህ ቴክኖሎጂ መኪናው መንገድ ላይ ሳለ የላቀ ምቾት መስጠትና የመኪናውን ከፍታ እንደየመንገዱ ሁኔታ በመቀያየር መቻል ላይ ያተኩራል። ዋና ዋና ክፍሎቹም ኤር ስፕሪንግስ ወይም ደግሞ የአየር ከረጢት፣ በባህላዊ የብረት ስፕሪንግ ቦታ ላይ የሚተኩ በራበር ወይም ደግሞ ጠንካራ ጨርቅ የተሰሩ የአየር ከረጢቶች፣ ኤር ኮምፕሬሰር ወይም ደግሞ ኮምፕሬሰር የምንለው አየር እየሳበ በመጭመቅ ወደ ከረጢቶቹ የሚሰድ የኤሌክትሪክ ሞተር ሲሆን፣ ሶስተኛው ደግሞ ኢሲዩ ሴንሰርስ ወይም ደግሞ ኤሌክትሮኒክ ኮንትሮል ዩኒት የመኪናውን ከፍታና ሚዛን በየሴኮንዱ የሚለኩ ሴንሰሮችና ትዕዛዝ ሰጪ ኮምፒውተር ነው። የኤር ሰስፔንሽን ዋና ዋና ጥቅሞችን በመናይበት ሰዓት ደግሞ የመጀመሪያው የላቀ የመንዳት ምቾት ወይም ደግሞ ራይድ ኮምፈርት የምንለው ነው። መኪናው በጉብታዎች እና ባልተስተካከሉ መንገዶች ላይ በሚጓዝበት ጊዜ አየሩ ንዝረቱን ሙሉ በሙሉ ስለሚመጣው ተሳፋሪው ልክ በደመና ላይ እንደሚንሳፈፍ አይነት ስሜት እንዲሰማው ማድረግ ነው። ሁለተኛው የከፍታ ማስተካከያ አድጀስተብል ራይድ ሄይት የምንለው ነው። ለአስቸጋሪና ድንጋያማ መንገድ ላይ የመኪናውን ከፍታ ወደ ላይ ከፍ በማድረግና የታችኛውን አካል ከጉዳት ይጠብቃል። ለሃይዌይ ደግሞ በፍጥነት በሚነዳበት ጊዜ መኪናውን ወደ መሬት ዝቅ በማድረግ የንፋስ መቋቋምን ወይንም ደግሞ ኤሮዳይናሚክሱን ይቀንሳል፣ መረጋጋትን ይጨምራል። ሶስተኛው ደግሞ የሚዛን ማስተካከያ ነው፣ ሰልፍ ሌቭሊንግ። በመኪናው ውስጥ ከባድ ጭነት ወይም ደግሞ ብዙ ተሳፋሪ በሚኖርበት ጊዜ መኪናው ወደ ኋላ እንዳያጋድልና አየር በራሱ በመጨመር ሁልጊዜም እኩል ሚዛን ላይ እንዲቆም ያደርጋል። በአጭሩ ኤር ሰስፔንሽን ማለት መኪናው የሚጓዝበትን መንገድ እያጠና ራሱን ከአካባቢው ጋር የሚያስማማ የላቀ ምህንድስና ጥበብ ነው።